መሪዋ ደርቆብኝ ነው እንዳይል አንዱ ከስራ ወጥቶ ነው አሉ ሰሞኑ ከስራ ወጥቶ ወደ ቤት እየሄደ ታክሲ እየጠበቀ ነው አሉ። ምንድነው እንደዚህ በመብራት አይናችን ሊያጠፉት ነው እንጂ ምንድነው ይሄ ሁሉ የመብራት ጋጋታ ምን አለ ኋላ ለካ አንድ ባለድርሻ አካል ነበር። ምን ቢለው ጥሩ ነው ለውጡን እንድታዩት ብለን ነው። የወረዳችን መስሪያ ቤት ጋር የገጠመው ነግራችኋል። መኪና ታክሲ ያለች አሮጌ ታክሲ ያለው ሰውየው በወረዳችን በር ላይ የሄደ የወረዳችን አስተዳዳሪ ልክ ሊወጡ ሲሉ እሱ እዛ ጋር ሲደርስ መኪናው ቀጣተለም ዱብ አሉ። ምንድነው ምን ሲሉት መሪው እኮ ደርቆበት እኮ የመኪና መሪዋ ደርቆብኝ ነው እንዳይል ሌላ ጣጣ ውስጥ ሊገባ ነው። ምን ቢል ጥሩ ነው ቁልፉን ነቀለና የኔ አይደለች የሚዘባርቁትን ሁሉ ስለሰማን የሚቀደዱትን ሁሉ ስላየን እኛን እንደ ቂል እየቆጠሩን ነው። አሁንማ ጭራሽ ድፍረታቸው በእጥፍ ጨምሯል። እንደዚህ ከነ ሻምበልና ከነ መንፈስ አንዱ ነው አሉ። በድፍረት የክብር ዶክተሬት ያለው ደፋር ምን አለ ለሰፈሩ ነው ሰማይና ምድርን እኔ ነኝ የፈጠርኩት እያለ ያወራል። ከዛ አንድ ቀን እማያባራ ዶፍ ዝናብ አይዘንብም። ሰማይና ምድርን የፈጠረው ሰውዬ የለም ሰፈሩን እያንኳኳ አስጠልሉኝ ሲል የኛ ሰፈር ሰው አገኘዋ ምን ሆነ ነው እኔ ነኝ የፈጠርኩት አላልክም እንዴ? የፈጠርከውን ነገር ማዘዝ ቢያቅትህ እንኳን እንዴት ትሸሻለህ አሉት። ያው ደፋር ብዙ ተከታይ ያለው ደጋፊ አንዱ መጣ። የደፋሩ ደጋፊ እሳቸው አይደሉም ማለት እሳቸው የኔ ጥፋት ነው ማለት እንዴት ምናንስ እኔ እኮ ነኝ አለ። ተራራው ላይ ወጥቼ ለሰማዩ ስለኛ ሰፈር ኑሮና ስለዚህ ሰፈር ኗሪ አኗኗር ነግሬው እኮ ነው እንዲህ ስቅስቅ ብሎ የሚያለቅሰው ሰማዩ አይልም።